ዛሬ በዚህ ቪዲዮ ለመጣውላችሁ አዲስ የወጣ ፖሊሲ ነው። ይሄን ፖሊሲ ዩኤስሲአይኤስ አዲስ ፎርም ላይ ሙሉና ወይ ደግሞ ፔንዲንግ የሆኑ ኬዞች ያሉ ኬዞች ላይ ያለ አዲስ የሆነ ፖሊሲ ነው ማለት ነው። ይሄም እንግዲህ በዚህ ቤት ሪኩዌስት ኦፍ ኤቪደንስ የሚባል አርኤፍኢ ወይ ደግሞ ኖይድ የሚባል ሌተር ይላክ ነበር ማለት ነው። እነዚህ እንግዲህ ኦፊሰሮቹ ከዚህ በኋላ ያን ነገር ሪኳየርድ እንዳይሆኑ ወይ ደግሞ ምንም ፉል ዲስክሬሽን ተሰጥቷቸው ያን ነገር እንዳይልኩ የሚያስደርግ ነው ማለት ነው። እንግዲህ ያ መብት ተሰጥቷቸዋል ማለት ነው። ምንም ነገር ከተሳሳታችሁ ምንም ነገር ሚስ ካረጋችሁ ኦፊሰሮቹ በዛው ቦታ ላይ ዲና ያደርጋሉ ኬዛችሁ ማለት ነው። ምንድነው ይሄ እንግዲህ የሞላችሁት ፎርም ዲና ይደረጋል። ያ ነገር እንዳይሆንባችሁ እንግዲህ ከዚህ በኋላ አዳዲስ ፎርም ለምትሞሉ ቤተሰቦች ማለት ነው አዲስ ፎርም ሞልታችሁ አይ ዋንተር የተለያየ ምንም አይነት ቤኔፊት ሪኩዌስት የምታደርጉ ቤተሰቦች ከዚህ በኋላ በጣም መጠንቀቅ አለባችሁ ማለት ነው። ፎርም ሞልታችሁ ስትልኩ ፎርሙን ሞላሉ የማታውቁ ከሆነ እንግዲህ የሚያውቁ ሰዎች ጋር መሄድ አለባችሁ። ያን ነገር በደንብ የሚያስፈልጉት ሪኳርድ የሆኑ ዶክመንቶችን ቼክ ሊስቱን በደንብ ማየት አለባችሁ ማለት ነው። ፎርም ሞልታችሁ ስትልኩ ማለት ነው። እንግዲህ የዚህ አሁን የወጣው ዩኤስሲአይኤስ ያወጣው ምንድነው እንግዲህ ይሄን ዶክመንቶችን ማታሟሉ ከሆነ መጀመሪያ ስትልኩ ዶክመንቶችን ኢኒሻል የሆኑ ሪኳርድ ዶክመንቶችን ማታሟሉ ከሆነ ኦፊሰሮቹ ፉል ዲስክሬሽን ተሰጥቷቸዋል ማለት ነው። ፉል ዲስክሬሽን ተሰጥቷቸው ዲናይ እንድታደርጉ ቤኔፊታችሁ ዲናይ እንዲደረግ የሚያሳይ ነው ማለት ነው። እንግዲህ ሪኩዌስት ኦፍ ኤቪደንስ ሲላክላችሁ ከዚህ በፊት በነበረው ህግ 12 ሳምንት ይሰጣል ማለት ነው። 12 ዊክስ ይሰጣችሁ ነበር። እንደዚህ ደግሞ ኖይድ የሚባለው ኖቲስ ኦፍ ኢንቴንት ቱ ዲናይ የሚለው 30 ቀን ይሰጥ ነበር ማለት ነው። አዲሽናል ደግሞ ወደ 3 ቀን ይሰጣል ማለት ነው። እንግዲህ ሌሎቹ ወደ 14 ቀን ይሰጣል ከዩኤስ ውጪ ከሆኑ ማለት ነው። የሚላከው ደብዳቤ ከዩኤስ ውጪ ከሆነ ወደ 14 ቀን ኤክስትራ ይሰጣችሁ ነበር ከዚህ በፊት የነበረው ፖሊሲ ማለት ነው። ፕሪቪየስ ፖሊሲ ነበረው። ነገር ግን አሁን አፕዴት ያደረጉት ምንድነው አፕዴት ያደረጉት አንደር ደ ኒው ሬጉሌሽን ማለት ነው ኦፊሰርስ አር ናት ሪኳርድ ቱ ኢሹ አርኤፍኢ ዊዝ ስታንዳርድ 12 ዊክስ ሪስፖንስ ፔሪድ ይላል ማለት ነው። እንግዲህ ኦፊሰሮቹ እንዳልኳችሁ ፉል ዲስክሬሽን ተሰጥቷቸዋል ማለት ነው። በቃ መብት ተሰጥቷቸዋል። ማሟላት ያለባችሁን ነገር ሳታሟሉ ከላካችሁ እዛው ጋር ኦፊሰሩ የሚያየው ዲናይ ሊያረግ ይችላል ኬዛችሁ ማለት ነው። ምንም አይነት አርኤፍኢ አሟሉ የሚለውን ደብዳቤ ሳይልክላችሁ ማለት ነው። ይሄ በጣም እንግዲህ በጣም ከባድ ነገር ነው ማለት ነው። ቢኮዝ ብዙ ሰዎች ይሳሳታሉ። ፎርምስ ሲልኩ ማሟላት ያለባቸውን ዶኩመንት ሳያሟሉ ቀዘም ብሎ ይልካሉ። ከዛ በኋላ እንግዲህ ኦፊሰሮቹ ካዩት በኋላ ይህን ነገር ማሟላት አለባችሁ፣ ይህን ነገር ጎልዋል፣ በዚህ ሳምንታት ውስጥ ይህን ነገር ላኩ ብለው ይልካሉ ደብዳቤ ማለት ነው። ያን አይተን እንልክ ነበር ከዚህ ማለት ነው። አሁን ግን ያ ይቀራል ማለት ነው። በኦፊሰሩ ፉል ዲስክሪፕሽን ስለተሰጠው እንደፈለገ ማድረግ ይችላል ማለት ነው። እንግዲህ ቢላክ ኦፊሰሩ እንኳን ቢልክ ከዚህ በኋላ ይሄ 12 ዊክ የሚለው ነገር ሊቀር ይችላል ማለት አጭር ጊዜ ሊሰጡ ይችላሉ ማለት ነው። እንደዛ ነው ማለት ነው። አዲሽናል ይላል ዩኤስሲአይኤስ no longer provides benefits requesters an additional 14 days to respond to notices mailed outside the United States ለማለት ነው። እንግዲህ ሬር ነው። ነገር ግን ካለም ግን ይሄ 14 ቀን ኤክስትራ 14 ቀን አይሰጥም አይጨመርም ማለት ነው። እቺ 3 ቀኗም ትቀራለች ማለት ነው። እንግዲህ ደብዳቤ ሲልኩ አንዳንዴ ኤክስትራ ዴይስ ይጨምራሉ ማለት ነው። ይሄን ይመስላል ማለት ነው ባጭሩ። ይሄን ነገር ገብታችሁ ማየት ትችላላችሁ ከዩኤስሲአይኤስ uscis.gov ዋናው ዌብሳይታቸው ላይ የተገኘ ነው ማለት ነው። ሶርሱ ማለት ነው እዚህ ጋር የሚያሳየው ይሄ ኦገስት 5 የወጣ ነው። ገብታችሁ ማንበብ ትችላላችሁ። እንግዲህ ከዚህ በኋላ ፎርም ሞልታችሁ ለምትልኩ ቤተሰቦች በጣም ጥንቃቄና በጣም ዲቴል የሆነ እንትን ማድረግ አለባችሁ ማለት ነው። ጊዜያችሁና ብራችሁ እንዳይበላባችሁ ማለት ነው። እንዳልኳችሁ እርዳታ የምትፈልጉ ሰዎች ካላችሁ እኔን በግል ኮንታክት ማድረግ ትችላላችሁ። ብዙ ሰዎችን ከዚህ በፊትም እየረዳሁ ነበር፣ አሁንም እረዳለሁ። በግል ኮንታክት ማድረግ ትችላላችሁ። እኔ እንዴም አድርጉኝ መልስላችኋል ማለት ነው። በኔክስት ታይም እስከማግኘት ድረስ እንግዲህ ሰላም ሁኑ። ባባይ